ሂውማን ሄር የሰው ፀጉር ለተረጂ ሰዎች ምን ያደርጋል? እስቲ ንገሩኝ። አሁን የእርዳታ ድርጅት ነን የምትሉ በየቦታው ደግ መስላችሁ የተኮለኮላችሁ ምን ያደርግላችኋል? የሰው ፀጉር፣ ውድ ሽቶዎች፣ ኮስሞቲክሶች፣ አልባሳትን የምታስመጡ የእርዳታ ድርጅት ነን ባዮች አሁን መልሱልኛ እስቲ ምን ያደርግላቸዋል? ኢትዮጵያ ውስጥ ያሉ ተረጂዎች በብዛት ችግራቸው ምግብ ነው። ቀጥሎ የሕክምናና የሕክምና ቁሳቁስ ነው። እንግዲህ መንግስት ለእነዚህ የእርዳታ ድርጅቶች መድኃኒቶችን፣ የሕክምና ቁሳቁሶችን እንደ ዊልቸር ያሉትን መድኃኒቶችን ከቀረጥ ነፃ መብት ፈቅዶላቸዋል። ትክክል ነው፣ መፈቀድ ስላለበት ማለት ነው። እናንተ ግን እያስመጣችሁ ያላችሁት የሰው ፀጉር፣ ውድ ውድ ሽቶዎችን፣ አልባሳትን ንግድ ላይ ነው የተሰማራችሁት እንጂ እርዳታ አይደለም። በእርዳታ ስም የራሳችሁን ከርስ እየሞላችሁ ነው። ከዚህ በፊት እኮ ጫማ አስመጥቶ የሚሸጥ ራሱን የድሃ አባት ያስባለ ሰው ስም ጠቅሰን ነግረናችኋል። አሁንም በድፍረት ነው የምናወራው። ሂውማን ሄር ጭምር እያስመጣችሁ ነው እላችኋለሁ። ከከስተም አውቶሪቲ ፈታሾች ጋር እየተባበራችሁ እንደዚህ አይነት ነገር እንዲያልፍ ጭምር እያስደረጋችሁ ነው ስንል በልበ ሙሉነት ነው። እንግዲህ መንግስት የቅንጦት ዕቃዎችን ዶላር ስለሚይዙብኝ የሴቶች መዋቢያዎችን፣ ሂውማን ሄርን፣ የተለያዩ ኮስሞቲክሶችን ዶላር አልሰጥም ብሏል። እናንተ በዚህኛው በኩል ደግሞ ሌላኛው ገንዘብ ማጋበሻ አርጋችሁታል እያልናችሁ ነው። የዚህ እኮ ለኢላኑር ሰቦን ጥሩ ማስረጃ ነች። ለኢላኑር ሰቦን ከሳውዲ አረቢያ እናስመጣለን ብላችሁ እኮ 35 ሚሊዮን ብር ያሰባሰባችሁ ሰዎች እኮ ደብዛችሁ የለም። ምንም አይነት መልስ ልሰጡም ፈቃደኛ አይደላችሁም። ብዙዎቹ እንላለን። አሁን ሰሞኑን ደግሞ ፋሲካ ወቅት ነው። ኑ ሳበላቸው እዩ፣ የእርዳታ ድርጅት ነኝ እወቁልኝ። መንገድ ላይ ወይም ደግሞ እዛ ከስተም አውቶሪቲ ላይ ወይም ኢትዮጵያን ኤርላይን አካባቢ የማስመጣውን ዕቃ አትያዙብኝ የእርዳታ ድርጅት ስለሆንኩ ነው። ሌላ ምንም እንትን የሉ። ስለዚህ መንግስት ለእነዚህ የእርዳታ ድርጅቶች ፈቃድ የምትሰጡ ሰዎች ይሄን ጉዳይ እዩት፣ ደጋግማችሁ እዩት እንላችኋለን። ቃል እንደገባ ነው። በሃይማኖት ተቋማት ስም የምታጭበረብሩ ራሳችሁን የሃይማኖቱ ተወካይ አድርጋችሁ ሃይማኖት ኢትዮጵያ ውስጥ እንዳይኖር እያደረጋችሁ ያላችሁ ሰዎች አንፋታም። ቃል ለምድር ለሰማይ ነው። የእርዳታ ድርጅት ነን ብላችሁ በተራቡ ወገኖቻችን፣ በቸገራቸው ወገኖቻችን ስም ሆዳችሁን ከርሳችሁን የምትመሉ ሰዎች አንፋታም። ቃል ለምድር ለሰማይ። በዚህ አጋጣሚ ግን ዩቲዩብ ላይ አዌንታ በርሲሳ የሚል ቻናል አለና በእኔ ስም የተከፈተ ነው። አራውንድ አሁን 22 ሺህ ሰብስክራይብ አለው። የኔ አይደለም፣ እውነት ለመናገር የኔ አይደለም። በእርግጥ ልጁ ቆንጆ አድርጎ ነው ነገሮችን እየሰራ ያለው፣ ግን የኔ አይደለም። የተለያዩ ወንጀሎች ሊሰሩበት ስለሚችሉ የኔ አይደለም። የኔ ዩቲዩብ ሰብስክራይበር 1000 ሰብስክራይበር ያለው ይሄ ከታች ያስቀመጥኩላችሁ ሊንክ ነው እንጂ ሌላ በስሜ የተከፈተ ዩቲዩብ አለመኖሩን አረጋግጥላችኋለሁ። ከቻላችሁ ሰብስክራይብ አድርጉት።